ቻትጂፒቲ የዕለት ተዕለት ስራችንን ስንሰራ ጊዜያችንን በደንብ ሊቆጥብልንና ገንዘብ እንድናገኝ ሊረዳን ይችላል። በዚህ ቪዲዮ ቻትጂፒቲን በአግባቡ በመጠቀም ስራችንን በተቀላጠፈ መልኩ እንዴት መጨረስ እንደምንችል አሳያችኋለሁ። ፕሊዝ ቪዲዮውን ከመጀመሪያ በፊት ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። ዋና ዋና ቻትጂፒቲ ስራዎችን ስንሰራ ሊያግዘን የሚችለው ቲፕ ዋን ለመማር ተማሪዎች ኮምፕሌክስ የሆነን ቶፒክ በቀላሉ እንዲረዱ ቻትጂፒቲ በጣም ያግዛቸዋል። አዲስ የሆነን ቶፒክ ወይም ኮምፕሌክስ የሆነን ቶፒክ ተማሪዎች ኤክስፕሌን እንዲያደርግላቸው በደንብ እንዲያስረዳቸው ቢፈልጉ ቻትጂፒቲ በደንብ ይረዳቸዋል። ለምሳሌ ስለ አርቲፊሻል ኢንቴሊጀንስ ማወቅ ብንፈልግ ወይም ተማሪዎች እዚህ ጋር ብዙ መረጃዎችን ማግኘት ቢፈልጉ ኤክስፕሌን አርቲፊሻል ኢንቴሊጀንስ ኤንድ ሃው ኢት ኢዝ ዩዝድ ኢን ኢትዮጵያ ኢን ሲምፕል አማሪክ ዊዝ ኤግዛምፕልስ ብለን ሰርች ብናደርግ ወይም ኢንተር ብንለው ቻትጂፒቲ በቂ ማብራሪያዎችን ስለ ኤአይ በአማርኛ ያቀርብልናል። ሉክ እዚህ ጋር እንደምናየው ሰው ሰራሽ አስተውሎትን ወይም አርቲፊሻል ኢንቴሊጀንስን እያብራራልን ነው። ስለዚህ ተማሪዎች በአፋጣኝ ደረጃ በደረጃ ግልጽ የሆነ ማብራሪያ ያቀርብላቸዋል። ስለዚህ አንደኛው ቻትጂፒቲ ለመማር በጣም ሰፖርቲቭ ነው። ቲፕ ቱ ቻትጂፒቲ ለሰራተኛ በጣም አስፈላጊ ነው። ስራና ሙያ ላይ በጣም አስፈላጊ። ሰራተኞች በዕለታዊ ስራቸው ላይ ብዙ ሰዓትን ማዳንና መቆጠብ ይችላሉ። እንዲሁም ሙያቸውን ማሻል ይችላል። እንዴት ብለን ስናይ ቻትጂፒቲን በአግባቡ መጠቀም ከቻልን ስራችንን አጠር ባለ ጊዜ በተቀላጠፈ መልኩ ማከናወንና መስራት እንችላለን። ለምሳሌ አንድ ሰራተኛ ፕሮፌሽናል ኢሜይል እንዲጽፍልን ብንፈልግ እኛ ድራፍት ያደረግነውን መረጃ ለቻትጂፒቲ መስጠት እንችላለን። ዶክሜንቱን አመጣን ራይት የፕሮፌሽናል ኢሜል ሪኩዌስቲንግ ፎር ፕሮጀክት አፕሮቫል ብለን ድራፍቱን ሰጠን። ቻትጂፒቲ ይሄንን በደንብ ረቀቅ አድርጎ እንዲጽፍልን፣ ቻትጂፒቲ ይሄንን በደንብ ሪፋይን አድርጎ በደንብ ሪዲት አድርጎ እንዲጽፍልን እዚህ ጋር ኢንተር ብንለው ቻትጂፒቲ በጣም የተሻለና ኤዲት የሆነ እንግሊዝኛው በደንብ የተሻሻለ ለመላክ ዝግጁ የሆነ ኢሜል ለእኛ ያዘጋጅልናል። እዩት እንዴት እንደሚያዘጋጀው። እዚህ ጋር ሳብጀክቱን ሄድ ላይ እናስቀመጠ የሚያስፈልጉ ኮንተንቶችን እዚህ ጋር ቢልዲንግ ኤሌክትሪካል አውቶካድ ዲዛይን ፕሮጀክት የሚለው አፕሩቭ እንዲሆን ነው ይሄ ኢሜል የተጠየቀው። ዜን የሚያስፈልጉ ዋና ዋና ነገሮችን እዚህ ጋር አስቀምጧል። እኛ ይህንን አንብበን ሪዲት የሚሆን ነገር ካለ ሪዲት አድርገን ኢሜሉን መላክ እንችላለን ማለት ነው። ቲፕ 3 ቻትጂፒቲ ለቢዝነስ እና ሜኪንግ መኒ በጣም አስፈላጊ ነው። የቢዝነስ ባለቤቶች ቢዝነሳቸውን በፍጥነት ማሳደግና ወጫቸውን መቆጠብ ይችላሉ። መቼ? ቻትጂፒቲን በአግባቡ መጠቀም ከቻሉ። ለምሳሌ ተጽዕኖ ፈጣሪ የሆነ የማስታወቂያ ወይም የአድቨርቲንግ ኮንተንት ክሬት ማድረግ ብንፈልግ ሽያጩ የበለጠ እንዲፋፋምልን፣ ሽያጩ የበለጠ እንዲጨምር ተጽዕኖ የሚፈጥሩ አድቨርቶችን ፌስቡክ ላይ መለጠፍ ብንፈልግና ቻትጂፒቲን ክሬት አድርግልን ብንለው ልክ እንደሚከተለው ማዘዝ እንችላለን። ክሬት ፋይል ሃይ ኮንቨርቲንግ ፌስቡክ አድቨርትስ ፎር አን ኢትዮጵያን ክሎዚንግ ብራንድ አለ። እኛ የፈለግነው ተጽዕኖ የሚፈጥሩ ማስታወቂያዎችን ፌስቡክ ላይ ለመለጠፍ እነዚህን ክሬት እንዲያደርግልን ዜን ይሄን ታይፕ ካደረግን በኋላ ኢንተር ስንለው ቻትጂፒቲ እዚህ ጋር የምንፈልገውን አድቨርት ኮንተንቶችን እንደዚህ በምታዩት መልክ ክሬት እያደረገልን እዚህ ጋር ግባቶችን እየሰጠን የበለጠ ኮንተንቱን ሃይ ማድረግ እንችላለን። ይሄ ስናደርግ እንደ ባለሙያ የማርኬቲንግ ስራ መስራት ቻልን ማለት ነው። ሁለተኛ አሪፍ ኮንተንት በጣም የሚያስፈልግ ጥሩ ይዘት ያለው ለአድቨርት መፍጠር ቻልን ማለት ነው። ሶስተኛ ለአድቨርታይዚንግ የምንከፍለውን ወጪ መቀነስ ቻልን ማለት ነው። በመጨረሻም ቻትጂፒቲ የምንሰራውን ስራ በማቀላጠፍ ጊዜያችንን በመቆጠብ ህይወታችንን እና አኗኗራችንን የበለጠ ያዘምናል እንጂ እኛን ሊተካ ወይም እኛን ሊሆን አይችልም። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሼር ማድረግ እንዳይረሳ። እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።